በአፍሪካ ቀንድ የፖለቲካ ትኩሳት ውስጥ አዲስና ያልተጠበቀ የኃይል አስተላለፍ የፈጠረው ታላቅ የጦርነት ደመና በኢትዮጵያ ሰሜናዊ ክፍል ላይ እያዣበበ ይገኛል። ከታማኝ ወታደራዊ ምንጮች በሚስጥር የተገኘውና እጃችን ላይ የደረሰው እጅግ አሳሳቢ ሰነድ እንደሚያመለክተው ከሆነ ከዚህ ቀደም እርስ በርሱ ሲሻኮት የነበሩት ህወሓት፣ የፋኖ ታጣቂዎችና የሻዕቢያ ኤርትራ ኃይሎች በጋራ በመሆን ጽምዶ የተሰኘ አዲስና ግዙፍ ወታደራዊ ጥምረት በመመስረት በሚቀጥለው ወር ላይ ወደ ውጊያ ለመግባት ዝግጅታቸው መጨረሳቸውን ያመለክታል። ይህ ባልተጠበቀ ሁኔታ የተደራጀው ጽምዶ ስብስብ መጪውን የክረምት ወራት ገብቶ መሬቱ በጭቃ ከመታሰሩና የተፈጥሮ እንቅፋት ሳይፈጠር አስቀድሞ በመጪው ሰኔ ወር ላይ መጀመሪያ ላይ መጠነ ሰፊ ጦርነት ለመክፈት የመጨረሻውን የዝግጅት ምዕራፍ አጠናቆ ወደ ውጊያ ለመግባት ቆርጦ ተነስቷል። ይህ በድንበር አካባቢ የተፈጠረው አዲስና ያልተጠበቀ የጦርነት ስልት ያሳሰበው የፌዴራል መንግስቱ በበኩሉ ወታደራዊና ዲፕሎማሲያዊ ክንፎቹን በከፍተኛ ፍጥነት ማንቀሳቀስ የጀመረ ሲሆን ሰሞኑን በአዲስ አበባ ለሚገኙ የውጭ ሀገር ዲፕሎማቶችና ዓለም አቀፍ ተወካዮች በሰጠው ምስጢራዊ ማብራሪያ ይህ ሀገራዊ ደህንነትን አደጋ ላይ የጣለውና በህወሓት በፋኖና ሻዕቢያ ጥምረት የተመሰረተው ጽምዶ የተባለው ኃይል ላይ የማያዳግርም እርምጃ ለመውሰድ መገደዱና ወታደራዊ እርምጃ እንደሚወስድበትም በይፋ አስታውቋል። ይሁን እንጂ የፌዴራል መንግስቱ የአየር የበላይነትን ተጠቅሞ ጥቃት ሊሰነዝርበት እንደሚችል የገመተው ህወሓት የመከላከያ ሰራዊቱን የድሮን ጥቃቶችን ለመከላከልና ለማክሸፍ የሚያስችለውን ዘመናዊ የጸረ ድሮን አንቲ ድሮን ቴክኖሎጂ መታጠቁን ለአገልግሎት ማዘጋጀቱን በልበ ሙሉነት አሳውቋል። ለዚህ እውን ሊሆን ለቀረው ደም አፋሳሽ ፍልሚያ ማገዶ የሚሆን የሰው ኃይልና ስትራቴጂካዊ ቦታዎችን አስቀድሞ ለማመቻቸት ሲባል ህወሓት በትግራይ ክልል ውስጥ የሚገኙ ትምህርት ቤቶች በሙሉ እስከ ግንቦት 30 ድረስ ብቻ እንዲያስተምሩና ከዚያ በላይ በአስቸኳይ እንዲዘጉ ጥብቅ ትዕዛዝ አስተላልፏል። ይህ ውሳኔ የተላለፈው ተማሪዎች ለውጊያ ለማንቀሳቀስ ብቻ ሳይሆን ሰፊ ግቢና መሰረተ ልማት ያላቸው ትምህርት ተቋማትን ወዲያውኑ ተለውጠው ወደ ጦር ሰፈርና የውጊያ ማሰልጠኛ ካምፖች እንዲቀየሩ በወጣው ስልታዊ እቅድ የመነጨ ነው። በዚህም የክተት ጥሪና የጦርነት ፊሽካ ምላሽ ለመስጠት በሱዳን ሪፐብሊክ ድንበር አካባቢ ሰፍሮ የሚገኘው እጅግ ዘመናዊ ስልጠና የወሰደው አርሚ 7 የተባለው ልዩ ጦር ሙሉ ትጥቁን አሟልተው ወደ ውጊያ ለመግባት ከመቀሌ የሚሰጠውን የመጨረሻ ትዕዛዝ ፊሽካ በከፍተኛ ጉጉትና ዝግጁነት እየተጠባበቀ እንደሚገኝም ሰነዱ በይፋ ያስቀምጣል። በአሁኑ ሰዓት የጦርነት ዋና ማዕከልና የኃይል ሚዛኑን መፈተኛ ሆና የተመረጠችው ስትራቴጂካዊቷ የወልቃይት አካባቢ ስትሆን አብዛኛው የህወሓት ግዙፍና ከባድ የጦር ኃይል በዚህ አቅጣጫ ተሰማርቶ የጦርነት ቀጠናውን አጥሮ ይገኛል። ይህንን የኃይል ክምችትና ግልጽ የወታደራዊ ስጋት የተሰነዘረውን የፌዴራል መንግስቱም ቢሆን እጁን አጣጥፎ አልተቀመጠም። እጅግ ዘመናዊ የሆኑ የጦር ታንኮችን፣ ብረት ለበስ ተሽከርካሪዎችን፣ ከባድ መሳሪያዎችን ያካተተውን ግዙፍ መካናይዝድ ጦሩን በዚህ በወልቃይት አካባቢ በከፍተኛ ፍጥነት በማሰማራት ምሽግ አስይዟል። በሁለቱ ወገን የተሰለፉት ሰራዊቶች በአንድ ሳቅ ርቀት ላይ ተቀራርበዋል። የጠመንጃ አፈሙዞቻቸውን ወደ አንዳቸው ደረት አነጣጥረው ጣታቸው በቃታ ላይ አሳርፈው በከፍተኛ ፍጥነት የውስጥ እርስ በእርስ ተፋጠው ይገኛሉ። ይህ ፍጥጫም የቀጠናውን ህዝብ ህይወትና መላውን የአፍሪካ ቀንድ ሰላም ወደማይታወቅ አውዳሚ አቅጣጫ ሊመራ የሚችል ታላቅ ፍንዳታ ዋዜማ ላይ መሆናቸውን በግልጽ ያሳያል። የኢትዮጵያ ፖለቲካ ሰማይ ዳግም በጥርጣሬና በውጥረት ደመና እያሸነፈ ይገኛል። የሁለት ዓመቱን አስከፊና ደም አፋሳሽ ጦርነት በትዕግስት የገታው የፕሪቶሪያ ሰላም ስምምነት ዛሬ ከመቼውም ጊዜ በበለጠ በገደል አፋፍ ላይ የቆመ ይመስላል። የህገ መንግስትና የፖለቲካ ምሁሩ ዶክተር አደም ካሴ ሁኔታውን ሲገልጡ ጦርነቱ ተጀምሯል፣ ቁርጡ ያለየለት ግን ተኩሱ መቼ ይጀምራል የሚለው ብቻ ነው በማለት በፌዴራል መንግስቱና በትግራይ መካከል ያለውን ግንኙነት ምን ያህል የከረረ ደረጃ ላይ መድረሱን ያመላክታሉ። ይህ አባባል በአሁኑ ወቅት በትግራይ ምድር እየታየ ያለውን የስስና ተለዋዋጭ እውነታ ቁልጭ አድርጎ የሚያሳይ ነው። ይህ አዲስ የፖለቲካ ትኩሳት የተቀሰቀሰው ህዝባዊ ወያኔ ሓርነት ትግራይ ህወሓት የፕሪቶሪያ የሰላም ስምምነት መፍረሱን ለዚህም ተጠያቂ የፌዴራል መንግስት መሆኑን በይፋ ማስታወቁን ተከትሎ ነው። ድርጅቱ ከዚህ አቋሙ ሳይወሰን 6 ዓመታት በፊት ተካሂዶ ለቀደመው ጦርነት መነሻ ከሆኑት ምክንያቶች አንዱ የነበረውን የትግራይ ክልል ምክር ቤት በድጋሚ ወደ ስራ መልሷል። ይህ ምክር ቤት ደግሞ ድርጅቱን ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርጎ መርጧል። ይህ ድንገተኛና ክህደት ያለው እርምጃ በፕሪቶሪያ ስምምነት መሰረት ተቋቁሞ የነበረውና ባለፉት መጋቢት ወር ላይ በጠቅላይ ሚኒስትር ዶክተር አብይ አህመድ የስልጣን ዘመናቸውን የተራዘመውን የጊዜ አስተዳደሩን ህጋዊነት ሙሉ በሙሉ የሻረ ሆኗል። የጊዜ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ስልጣናቸውን በይፋ ስለመልቀቃቸው የተባለ ነገር ባይኖርም በተግባር ግን የማስተዳደር ኃይላቸውን መቀማታቸውን ግልጽ ሆኗል። የዶክተር ደብረጽዮን ሚያዝያ 30 ቀን 2018 ዓ.ም አዲሱን ካቢኔያቸውን ለመጀመሪያ ጊዜ በሰበሰቡበት ወቅት ሌተናል ጀነራል ታደሰ ወረደ ስልጣን በጉልበት እየተያዘ ነው የሚል ስጋታቸውን ገልጸው ከዚያ ዕለት በኋላ ድምጻቸው ከህዝብ እየታረቋል። በአንጻሩ በዶክተር ደብረጽዮን የሚመራው አዲሱ ካቢኔ ክልላዊ ውሳኔዎችን ማሳለፍና መሬት ላይ ያለውን መዋቅር መምራት ጀምሯል። በዚህም ሳቢያ የጊዜ አስተዳደሩ ህጋዊነትን አብቅቷል የሚለው ህወሓት ከፌዴራል መንግስቱ ጋር የነበረውን ግንኙነት ገመድ መበጠሱን በግልጽ የተናገረ ይገኛል። ይሁን እንጂ ይህ አይነተኛ የፖለቲካ ውሳኔ ከተወሰነ 3 ሳምንታት ያህል ቢያልፉትም ከጠቅላይ ሚኒስትር አብይ አህመድ መንግስት በኩል እስካሁን
የተሰጠ ኦፊሴላዊ ምላሽም ሆነ ይፋዊ መግለጫ የለም። ይህ የፌዴራል መንግስቱ ዝምታ ሁኔታውን ይበልጥ ሚስጥራዊና አሳሳቢ እንዲሆን አድርጎታል። ዶክተር አደም ካሴ እንደሚሉት አሁን በትግራይ ያለው ሁኔታ ሰላምም ጦርነትም ያልሆነ የፍጥጫ መድረክ ነው። ፌዴራል መንግስቱ እውቅና የሚሰጠው እኔ ቋቋምኩት ጊዜ አስተዳደር ብቻ ነው የሚል አቋም የነበረው በመሆኑ የአስተዳደሩ ፈርሶ በህወሓት አዲስ መዋቅር ሲተካ ወደፊት ከክልሉ ጋር በምን አይነት ህጋዊና አስተዳደራዊ መስመር እንደሚገናኝ ግራ የሚያጋባ ሆናል። ይህ አሻሚነት የሁለቱ አካላት ግንኙነት ወደ ከፋው ውስብስብነት እየመራው ይገኛል። ከዚህ የፖለቲካዊ አዙሪት በስተጀርባ በትግራይ ክልል ቀጥሎ ምን ሊፈጠር ይችላል የሚለው ጥያቄ የብዙዎችን ልብ ስቧል። አሁን መሬት ላይ ያለው ፍጥጫ ምን አይነት ግልጽ ወታደራዊ እርምጃ ሊወሰድበትና ዘላቂ ሰላም ሳይመጣ ባለበት ቀዝቃዛ ጦርነት መልክ የመቀመጡ እድል ነው። በዚህ ሁኔታ የፌዴራል መንግስቱ አዲሱን የህወሓት ካቢኔ እውቅና ሳይሰጥ ነገር ግን ወታደራዊ ኃይል ከመጠቀም ተቆጥቦ የክልሉን በጀትና ኢኮኖሚ ምንጮች በመጫን የፖለቲካ የበላይነትን ለማግኘት ሊሞክር ይችላል። ሁለተኛውና እጅግ አስፈሪ ቢሆንም ደግሞ ከፌዴራል መንግስቱ ህገ መንግስት ስርዓቱን ለማስከበር ወይም የፌዴራል ተቋማትን ደህንነት ለመጠበቅ ወደ ቀጥታ ወታደራዊ እርምጃ የመግባት እድሉ ነው። ይህም አካሄድ ክልሉን በድጋሚ ወደማያልቅ የጦርነት እሳት ውስጥ ሊከተውና የሰብአዊ መብት ቀውስ ሊያስከትል ይችላል። ሶስተኛውም ቢሆን ስልጣኑን ሙሉ በሙሉ የተቆጣጠረው ህወሓት የፌዴራል መንግስቱ ሊወሰድ የሚችለውን የኢኮኖሚና የፖለቲካዊ ማዕቀብ ለመመከት ወይም የክልሉ ውስጥ ያሉትን አወዛጋቢ የድንበር አካባቢዎች ለማስመለስ ሲል ቀድሞው ወደ ወታደራዊ እርምጃ የመግባት እድል ነው። አራተኛው ብቸኛው ተስፋ ሰጪ ቢሆን ግን ሁለቱ አካላት ከጦርነት አውዳሚነት በመማር ከአፍሪካ ህብረትና ከዓለም አቀፍ ማህበረሰብ በስተጀርባ በሚደረገው ድርድር አዲስ የፖለቲካ ስምምነት ላይ የመድረሳቸው እድል ነው። ይህ የፍጥጫ ምዕራፍ ወደ የትኛው አቅጣጫ እንደሚያዘነብል ባይታወቅም የሚወሰዱት እርምጃዎች በኢትዮጵያ ብቻ ሳይሆን የጠቅላላውን የአፍሪካ ቀንድ ሰላምና መረጋጋት የሚወስኑ መሆናቸው ግን አያጠራጥርም።